እንዲሁም ደግሞ የተለያዩ ሰዎች እየታሰሩ ይገኛሉ። ጋዜጠኞችም ታስረዋል። በሚዲያ ላይ በአክቲቪስትነት የምናውቃቸው ሰዎችም ታስረዋል እና ይሄ ነገር እየሄደበት ያለበት ሁኔታ ላይ ምንድነው ያለ አስተያየት? እንደው መደረግ ያለበት ለምን ታስበው? እንግዲህ ያው በቀድሞ ህይወቴ ማለትም ከአስር በፊት በነበረው ስወታው ተደረበረው የአማራ ፖለቲካ ፈጣን የሆነ ትራንስፎርሜሽን እያካሄደ ነው። የአማራ ብሔርተኝነት በፍጥነት እየተጠናከረ የሄደ በመሆኑ ይህንን ብሔርተኝነት በጥንቃቄ መምራት፣ ውስጡ ያሉ በጥንቃቄ መምራት፣ እንዲሁም ደግሞ ከውጭ ያለነው በጥንቃቄ እንጌጅ ማድረግ አስፈላጊ እንደሆነ፣ ያ ካልሆነ ወደ ከፋ ግጭት ሊገባ እንደሚችል አስወራሁት ነበር። እስከ ባህር ዳር በመሄድ እዚህም አዲስ አበባ በነበርኩበት ሁኔታም ብዙ ነገሮችን ስሞክር ነበር። እኔ ብቻ ሳይሆን ሌሎች ውይይቶች ሲካሄዱ ነበርና በአጠቃላይ አሁን የምናየው ውጥረት ይህን ብሔርተኝነት ማኔጅ ከማድረግ የመጣ ነው። እንደ ቅድም እንዳልኩ ይህን በመረዳት አዳማ ላይ፣ ፊንፊኔ ላይ፣ ባህር ዳር ላይ ብዙ ሙከራዎች ተካሂደዋል ለመረዳትና ችግር እንዳይፈጠር፣ ግጭት እንዳይፈጠር ብዙ ሙከራዎች ሲደረጉ ነበሩ። ሆኖም ግን ባለፈው 2 ዓመት ከፍተኛ ስህተቶች ተሰርተዋል። የለውጡ ከሂዱ መውጣት፣ የትግራይ ጦርነት ማቀጣጠሉ፣ የትግራይ ጦርነት ደግሞ የፌደራል መንግስቱ የአማራን ክልል የመንግስት ሆነ መንግስታዊ ያልሆኑ የታጠቁ ኃይሎችን ድጋፍ እንዲፈልግ አስገድዶታል። ይህ ሚሊታራይዜሽን ሶሳይቲ የመታጠቅ ብቻ ሳይሆን የአይምሮ ሚሊታራይዜሽን ኦፍ ማይንድ ተፈጥሯል። ይህንን መረዳት ነበረበት መንግስት። ያንን ስምሪት በሚያደርግበት ወቅት ይሄ ሄቪሊ ሚሊታራይዜሽን ኦፍ ሶሳይቲ መታጠቁ ብቻ አይደለም፣ የነበረውን ወደ ኋላ ተመልሰህ ስታየው የነበረውን የፌደራል መንግስት ሚዲያዎች ነበር ሲቀርብ የነበረው ፕሮፓጋንዳ የማህበረሰቡን ሚሊታራይዝ አድርጎታል። ያ ከተካሄደ በኋላ ደግሞ ጦርነቱ ጋብ ብሎ ከጦርነት ፖለቲካ ወደ ሰላም ፖለቲካ ሲገባ ያን ሚሊታራይዝ የሆነን አፕሮች እንዴት ነው ወደ ሰላም እናስመጣው የሚለው ላይ ከፍተኛ ጥንቃቄ ያስፈልጋል። አሁን እኔ እንደምረዳው ከማናገራቸው ሰዎች የምረዳው የፌደራል መንግስትና የትግራይ ክልላዊ መንግስት ውይይት ሲጀምሩ ድርድር ደረጃም ባይገቡ ውይይቶችን የተኩስ አቁም ሌሎች ድርድሮችን ሲጀምሩ ለጦርነቱ ላይ የተጋበዘው የአማራ ሊግ የአማራ ወጣት እዚህ ውስጥ አልተጋበዝኩም፣ ቀርቻለሁ፣ ተከልቻለሁ የሚል ስሜት በወጣቱ ብቻ ሳይሆን ከላይ እስከታች በመንግስት መዋቅርም ሆነ በሌላውም ያለ ውስጥ እንደገባ በግልጽ ይታያል። ብሔርተኝነት በተለይ ደግሞ ሴንስ ኦፍ ቢትሪያል ተከዳሁ ብሎ የሚያስብ ከሆነ ተገልያለሁ ብሎ የሚያስብ መከዳትና መገለል ስሜት ውስጥ ከገባ በጣም አደገኛ ነው እየሆነ የሚሄደው። ስለዚህ በጥንቃቄ መያዝ ያስፈልጋል። በአንድ ሀገር ውስጥ ከመንግስት ውጭ ሌላ የተደራጀ የታጠቀ ኃይል መኖር የለበትም የሚለው አርጊመንት ሁሉም ቦታ ይቀርባል። ግን መጀመሪያውም ራሱ ይሄ ነገር መደረግ አልነበረበትም። ይሄ ከተደረገ በኋላ ደግሞ ትናንትና ህይወቱን እንዲገብር በፈለገው ፊልም ታስታውሳላችሁ። ሁሉም ላይ ያለበት ተነስና ያገኘው መሳሪያ ታጠቅ ሲባል የነበረበትን ሁለቱንም ተነስተህ ወደ ሰላም ስትነግረውና ፍታ ስትለው፣ በተለይ ደግሞ የድርድሩን ይዘት በድርድሩ ውስጥ ተሳታፊ ሳታደርገው በደንብ ሳትገልጽለት በምታደርግበት ሁኔታ አደጋ አለው። ስለዚህ አይ ቲንክ እንደኔ ሾርት ተርም ማሰብ አስፈላጊ አይደለም። በፌደራል መንግስት አቅምና በክልሉ መንግስት
አቅም ተረባርቦ ማስፈታት ይቻል ይሆናል። ጠመንጃን ማስፈታት ይቻል ይሆናል። ትልቁ ችግር የጠመንጃ ጉዳይ አይደለም። አርማመንት አይደለም። can disarm them of weapons. Disarming the mind is most important. Militarization of mind ተፈጥሯል። ጦረኝነት ተፈጥሯል። ይህንን ጦረኝነት አእምሮ መቀየር የሚቻለው በኃይል አይደለም። ይህን የጦረኝነት አእምሮ መቀየር የሚቻለው ኢንጌጅ በማድረግ ነው። ሰውን ማስጠንቀቅ የምፈልገው ሁሌ እንደምለው ያው ሌሎች ላይ ቀበሉ ይችላሉ። የኢትዮጵያ ፖለቲካ ውስጥ የትግራይ፣ የአማራ፣ የኦሮሞ ልሂቃን ፖለቲካ ኃይሎች ሚና በጣም ትልቅ ነው። ከነዚህ ሶስቱ አንዱን በማግለል የሚካሄድ ማንኛውም ኢኒሼቲቭ ውጤቱ አደጋ ያለው አይተኛ አሁን የተፈጸመው ልክ 2018 አካባቢ የተፈጸመ ስህተት ነው። ትዝ ካላችሁ ከኤርትራ ጋር ሁላችንም ሰላም እንፈልግ ነበር። ከኤርትራ ጋር ሰላም እንፈልግ ነበር። 20 ዓመት የነበረው ሁለቱ ሀገሮች የጎዳው ግጭት እንዲረግብና ሁለቱ ሀገሮች ወደ ሰላም ተመልሰው ኢትዮጵያን የባህር በሩን እንድትጠቀም ኤርትራም የኢትዮጵያን ማርኬት እንድትጠቀም ብዙ ምኞት ነበረ። በጣም ደስተኞች ነበር። ያ ሂደት ግን የትግራይ ልሂቃን አላሳተፈንም፣ ያገለለን ነው። እንዳውም በእኛ ላይ የሚሸረብ ሴራ ነው ወደ ማለት ነው የገቡት። ይሄ ውጤቱ ወዴት እንደሄደ እናውቃለን። አሁንም ቢሆን ከትግራይ ጋር ሰላም እንዲፈጠር እንፈልጋለን፣ መፈጠር አለበት። ከትግራይ ጋር ሰላም ስንፈጥር ግን ሌላ የሀገራችን ክልል የሀገራችን ማህበረሰብ በዛ ሰላም ሂደት ውስጥ ተቋዳሽ ተሳታፊ ካልሆነ ያ የሰላም ሂደት የሰላም ሳይሆን እኔን ለማግለል እኔን ለማብዳት የሚደረግ አላያንስ ነው ብሎ የሚያስብ ከሆነ አንደኛ ሰላማን ለማደናቀፍ ብዙ ወደ ስፖይለር የሚለወጥበት እድል አለ እና ይሄንን ለመቀየር አማራ ክልል ላይ የሚደረገው እርምጃዎች በከፍተኛ ጥንቃቄ ከሴኪሪቲ እርምጃዎች የበለጠ የፖለቲካ ስራዎች ያስፈልጋሉ። አንዱ የኢህአዴግና ውጤቶቹ ያጣታቸው ነገር ምንድን ነው? ሁሌም ለፖለቲካ ችግር ወታደራዊ ወይም ደግሞ የሴኪሪቲ መልስ ነው የሚፈልጉት። ይሄ ነው ለዚህ ጣጣ ያደረሰን። በኢህአዴግ ዘመን የቆሮ ጥያቄ በጣም ሲምፕል ነበር። ማስተር ፕላን ማቆም ነበር። ማስተር ፕላን ማቆምና ጭጭ ብሎ መደራደር ይልቅ ወደ መግደል፣ ወደ ማሰር፣ ወደ ማፈን ተሄደ። ውጤቱ የስርዓቱን መለወጥ መገፋት ነበር። አሁንም ቢሆን ፋኖ ላይ ሆነ የአማራ ፖለቲከኞች ላይ የሰላ ትችት ማለት ይቻላል ብዙ ሊከሰሱባቸው ነገሮች ይኖራሉ። ሆኖም ግን የፌዴራል መንግስቱ ብቻ ሳይሆን እኛም በተቃዋሚ ወገን ያለ ነው ረጋ ባለመልኩ በክልሉና በህዝብ ውስጥ ያለውን አመለካከት ያለውን ፍራቻ መረዳት ያስፈልጋል፣ ማዳመጥ ያስፈልጋል። በማዳመጥ መፍትሄ ይመጣል።